ያስቀመጥኩት ራዕይ ጋር ባስቀመጥኩት ጊዜ ለመድረስ የሚያስችል ጉዞ ላይ ነኝ የደረስኩት። እንዴት ነው ወደ ቪዥን የምደርሰው? ስትራቴጂክ ኦብጀክቲቭ ምንድነው? ምን አይነት ሃርድ ሲስተም፣ ምን አይነት ሶፍት ሲስተም ነው የምሰራው? እነዚህን 5 ነገሮች ሊደሮች ይሰራሉ። ይህን ስታረግ ነባራዊ ሁኔታ ይቀየራል። ዛሬ አንተም ቢዝነስህን፣ ህይወትህን፣ ስራህን በተሻለ ልህቀት የምትመራበትን ቁልፍ በዚህ ቪዲዮ እናያለን። ነገሮች እንዲሻሻሉ፣ ነገሮች እንዲለወጡ፣ ቢዝነሶች ትርፋማ እንዲሆኑ፣ ቢዝነሶች እንዲያድጉ የሚያስፈልገው ሊደርሺፕ ነው። ሊደርሺፕ ነገሮችን ይቀይራል። ሊደርሺፕ ነገሮችን ያሻሽላል። ሊደርሺፕ ዓለም የተሻለች እንድትሆን ያደርጋል። ስለ ሊደርሺፕ ነው በዚህ ቪዲዮ ላይ ዛሬ የምናወራው። በቢዝነስ ሊደርሺፕ ላይ ትኩረት አድርገን ይህን ቪዲዮ አዘጋጅተንላችኋል። ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዓለም የተሻለች እንድትሆን ሊደርሺፕ ያስፈልጋል። ችግሮች እንዲፈቱ ሊደርሺፕ ያስፈልጋል። ቢዝነሶች እንዲያድጉ እንዲሻገሩ ሊደርሺፕ ያስፈልጋል። የቢዝነስ ሊደርሺፕ ነው ዛሬ የምናየው። እንግዲህ ሊደሮች በዓለም ታሪክ ውስጥ ዓለም አሁን ያለችበትን የስልጣኔ ደረጃ እንድትደርስ ትልቁን አስተዋጽኦ አበርክተዋል። ዛሬ የምናያት ዓለም፣ ዛሬ ምናልባት የተዋበችው ዓለም፣ ዛሬ በቴክኖሎጂ ትልቅ ቦታ የደረሰችው ዓለም እዚህ ጋር የደረሰችው በሊደሮች ነው። ሀሳብ ባመነጩ፣ ራዕይ ባዩ፣ ራዕያቸው እስኪሳካ ተስፋ ባልቆረጡ በደከሙ መሪዎች። እነዚህ መሪዎች ራሳቸውን ብቻ አይደለም የቀየሩት። በመስሪያ ቤት ውስጥ ያሉ ሰራተኞች፣ በአገሪቷ ውስጥ ያለውን ኢኮኖሚ፣ በዓለም ላይ ያለውን የህይወት የአኗኗር ዘይቤ ሁሉ የቀየሩ መሪዎች ናቸው። ዛሬ አንተም ቢዝነስህን፣ ህይወትህን፣ ስራህን በተሻለ ልህቀት የምትመራበትን ቁልፍ በዚህ ቪዲዮ እናያለን። ነገሮች ለመለወጥ የሚያስፈልገው ሊደር ነው። ሊደር ነገሮችን ይለውጣል። ሊደር ነገሮችን ያሻሽላል። በተለይ የቢዝነስ ሊደር ፈተናና ተግዳሮት አይገጥመውም አይደለም። እነዛን ግን ወደ መልካም አጋጣሚ እየቀየረ ይሻገራል፣ ያልፋል። እነዚህን 5 ነገሮች ሊደሮች ይሰራሉ። በተለይ የቢዝነስ ሊደሮች፣ አንደኛ ቪዥንን ክሊርሊ ማስቀመጥ፣ በግልጽ ማስቀመጥ። ይሄ ቢዝነስ የምሰራው ቢዝነስ ምን እንዲሆን ነው የምፈልገው፣ የት እንዲደርስ ነው የምፈልገው የሚለውን መጀመሪያ ጨርሰው ይጀምራሉ። በነገራችን ላይ ሊደሮች ለመጨረስ አይጀምሩም፣ ጨርሰው ነው የሚጀምሩ። ብዙ ጊዜ ሰዎች ምን እንደሚሰሩ ሳያውቁ ይጀምራሉ። መንገድ ላይ ግራ ይጋባሉ። በብዙ ነገር ሀሳባቸው ይከፋፈላል። ነገር ግን በጣም ተጽዕኖ ፈጣሪ ነገሮችን ቀያሪ የሆኑ መሪዎች ጨርሰው ይጀምራሉ። ስለዚህ የመጀመሪያው ስራ ቪዥንን ክሊርሊ ማስቀመጥ ነው። ሁለተኛው ያንተ የመሪ ስራ በቢዝነስ ውስጥ ምንድነው ካልከኝ፣ ሲስተም መዘርጋት ነው። በነገራችን ላይ ትላላቅ ቢዝነሶችን የበለጠ ታላቅ የሚያደርጋቸው፣ ትናንሽ ቢዝነሶችንም ታላላቅ ቢዝነስ የሚያደርጋቸው ሲስተም ነው። ቢዝነስ ሰው ላይ ሳይሆን ሲስተም ላይ ነው ዲፔንድ ማድረግ ያለበት። ብዙ ጊዜ ቢዝነሶቻችንን መሪዎች ሰዎች ላይ ዲፔንድ እናደርጋቸውና ሰዎች ሸርተት ሲሉ ቢዝነሱ ፌል ያደርጋል። ቢኮዝ ቢዝነሳችን ዲፔንድ ያደረገው ሰው ላይ ስለሆነ ቢዝነስ ዲፔንድ ማድረግ ያለበት ሲስተም ላይ ነው። ስለዚህ መሪዎች ሲስተም ይሰራል። እንዴት ነው ወደ ቪዥን የምደርሰው? ስትራቴጂክ ኦብጀክቲቭ ምንድን ነው? ምን አይነት ሃርድ ሲስተም፣ ምን አይነት ሶፍት ሲስተም ነው የምሰራው? ምንድነው የኔ የማኔጅመንት ሲስተም፣ ኦፕሬሽናል ሲስተም የሚለውን ክሊርሊ ያስቀምጣሉ። ስራዎች እንዴት መሰራት እንዳለባቸው እነሱ ከጨረሱ በኋላ ነው ሰው የሚያመጡት እንጂ ሰው መጥቶ አይደለም ይሰራላቸው። በሶስተኛ ደረጃ ቪዥነሪ የሆኑ ተጽዕኖ ፈጣሪ የሆኑ መሪዎች የሚሰሩት ስራ ቲም ቢልዲንግ ነው። ቲም የሊደርሺፕ ቁልፍ ነው። ዊዳውት ቲም ማንም ሊደር ትልቅ ስራ አልሰራም። ነገር ግን ቲም ደግሞ ማምጣት ብቻ ሳይሆን ቲምንም ማብቃት ያስፈልጋል። ቲምንም ደግሞ ኢንስፓየር ያደርጋሉ። ግሬት ሊደሮች ቲሞቻቸው ጊቭአፕ ያደረጉበት ሰዓት፣ ወዴት እንደሚሄዱ ግራ በገባቸው ሰዓት፣ ልክ ያ መሪ ቢሮውን ከፍቶ ሲገባ፣ እግሩ ወደ ስብሰባው አዳራሽ ሲገባ ነገሮች ይቀየራሉ። የቢሮ አትሞስፌር ይቀየራል። ለምን? ሊደሮች አማራሪዎች አይደሉም። ሊደሮች ቀና ሀሳቢዎች ናቸው። ኦፕቲሚስት ናቸው። ሞቲቬተሮች ናቸው። ቲሞቻቸው ይነቃቃሉ፣ ይነሳሳሉ፣ ከእንደገና ይጀምራሉ። ስለዚህ ቲም ቢልዲንግ፣ ቲም ዲቨሎፕመንት፣ ቲም ሞቲቬሽን ኤንድ ትሬኒንግ አንዱ የምትሰራው ስራ እሱ ነው በሶስተኛ ደረጃ። በአራተኛ ደረጃ የምትሰራው ስራ አስ ሊደር ምንድን ነው ካልከኝ፣ ኢቫሉዌሽን ነው። You have to evaluate your business performance. Daily basis, weekly basis, monthly basis, quarterly and yearly basis, you have to follow up. You have to evaluate. በነገራችን ላይ ቢዝነሶች አይናቸውን ልክ ንስር አሞራ ከእንቁላሏ ላይ አይኗን እንደማታነሳው ከቢዝነሳቸው ላይ አይናቸው አይነሳም። ለምን? ያ ቢዝነስ በትክክለኛው አቅጣጫ ላይ የሄደ መሆኑን አሁንም ይከታተላሉ።
ያስቀመጥኩት ራዕይ ጋር ባስቀመጥኩት ጊዜ ለመድረስ የሚያስችል ጉዞ ላይ ነኝ የደረስኩት ወይስ ደግሞ ጉዞዬ ዘግይቷል ወይስ ደግሞ ጉዞዬ ተገቷል ወይስ ደግሞ ጉዞዬ ካሰብኩትና ካቀድኩት በላይ ፈጥሯል የሚለውን ይገመግማሉ። ኢቫሉዌሽን በጣም ወሳኝ የሆነ የመሪዎች ስራ ነው። በአምስተኛና በመጨረሻ ደረጃ መሪዎች የሚሰሩት ስራ የቢዝነስ መሪዎች የሚሰሩት ስራ promotion and publicity ነው። You should promote and publicize your business. As a leader, አንተ ነህ ቢዝነስን promote, publicize, network የምታደርገው። ቢዝነስን በታላላቅ መድረኮች ላይ ወክለህ ሄደህ እንደ ቢዝነስ አምባሳደር መናገር፣ ማስረዳት፣ ማሳየት አለብን። ቢዝነስ ያልደረሰበትን ቦታ ገና አንተ ባንደበት ደርሰህ ማሳየት መቻል አለብን። ይህን ስታደርግ የቢዝነስህ ነባራዊ ሁኔታ ይቀየራል። ቪዥነሪ ሊደሮች ቢዝነስን ብቻ አይደለም ኢኮኖሚን ይቀይራሉ፣ አገርን ይቀይራሉ። ኢትዮጵያ በዚህ ሰዓት የሚያስፈልጋት ቪዥነሪ የሆኑ ግሬት ሊደሮችን ነው። በዚህ ቪዲዮ ላይ ሊደሮች የሚሰሯቸውን ቁልፍ 5 ቁም ነገሮች እንዳገኛችሁበት ተስፋ አድርጋለሁ። በሌላ ቪዲዮ ሌሎች በቢዝነስ፣ በኢንቨስትመንት፣ በሊደርሺፕ የምንሰራቸውን ቪዲዮዎች እንዲደርሳችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቢኒያም ጎልደን ነበርኩ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ